ባርክልኝ የመጀመሪያው ጥያቄያችን እንቆቅልሽ ነው። እንቆቅልህ ምን አውቅልህ? ሲሄድ ሺህ ገዳይ ሲመለስ ሺህ ገዳይ። ሀ አይን፣ ለ ጥይት፣ ሐመሩሃ በሽታ፣ መ ወፍጮ። መ ወፍጮ። ለምን? ሲሄድ ሲመለስ እንትን እየፈጨ ነው የሚሄደው። እየፈጨ ነው። ፈጭተህ ታውቃለህ? አይ ፈጭቼ ሳይሆን በቃ እናቶቻችን ሲፈጩ ያለው። ስለዚህ አስተውልሃቸዋል ማለት ነው ማለት ነው። በጣም ጥሩ ወፍጮ በትክክል መልሶታል። ሶስቱ አማራጮች አሁንም አሉ እንዳትረሳቸው። ለእኔ ሀገር መስጠት ትችላለህ፣ ግራ ሲገባ ተመልካች መጠየቅ ትችላለህ። እንዲሁም ደግሞ ትክክል ካልሆኑት መልሶች ውስጥ አንድ ይውጣልኝ ማለት ትችላለህ። ሁለተኛ ጥያቄ ከአጉል ጉልበት ዳሽ። ሀ ዝም ብሎ ማየት፣ ለ እዩልኝ ስሙልኝ ማለት፣ ሐመሩሃ ጥሎ ማለፍ፣ መ አለመገናኘት። ሀገር ልስጥህ። ሀገር ባትሰጠኝ ምን ትለው ነበር? ለዩልኝ ስሙልኝ ማለት እና ይውልኝ ስሙልኝ ማለት። እሺ መሰጠኝ ሀገር ነው። ኢትዮጵያዊነት ኢትዮጵያዊ ነኝ። ኢትዮጵያዊ ከሆነ እስከ ኢትዮጵያ ሰጣለሁ። አዲስ አበባ ሀገር ሳይሆን ከተማ አስጠኝ። ሀገር ይባል እንጂ የሚሰጠው ሀገር ጠቅላላ ሀገሩ አይደለም። ስለዚህ ከተማ አዎ በቃ አዲስ አበባ ልስጥ። አዲስ አበባ አዲስ አበባ ሄጄ ሁሉ በእጄ ሁሉ በደጄ የፈለኩትን አይቼ ተዝናንቼ ከአጉል ጉልበት ለይውልኝ ስሙልኝ ማለት ልክ ነበርክ። ያው ግን ሀገር ሰጠኝ። በጣም ጥሩ። እንግዲህ የመጀመሪያው ሁለተኛ ጥያቄ ላይ አንዱን እድል ተጠቅመሃል። ከዚህ በኋላ ሁለት ተጨማሪ እድሎች አሉ። ወደ ሶስተኛው ጥያቄ ስናመራ ቅኔ ነው የምናገኘው። ድርቁም ተባባሰ ፀሐይ ጉዳ መጣ፣ አላፊው አግዳሚው ሁሉም መላ አጣ። ህብረ ቃሉ የቱ ነው? ሀ ድርቁም፣ ለ መላ አጣ፣ ሐመሩሃ ጉዳ መጣ፣ መ አላፊው አግዳሚው። ለመላ አጣ። ምንድን ነው ሰሙን ያወጡት? ሁሉም ነገር በቃ ጉድ ስለመጣ ፀሐዩም ድርቁ ምኑም በቃ መላ ያጣ ነገር ነው። እሺ ወርቁስ? ወርቁ እሺ አትገደድም። መላ አጣ በትክክል መልሶታል። ሰሙ ድርቁ በመጠንከሩ ሰው መላው ጠፋበት ነው። ሁለተኛው ወርቁ ደግሞ መንገደኛ ሁሉ መላጣ ነው። መላጣ። በጣም ግሩም። አራተኛ ጥያቄ በወረቀት ላይ በጽሁፍ ዳርቻ የሚተው ባዶ ቦታ ምን ይባላል? ሀ ህዳግ፣ ለ አርእስት፣ ሐመሩሃ ጠርዝ፣ መ ትርፍ። አውቀዋል ጥያቄው ምን ማለት እንደሆነ? ሐመሩሃ ህድግ ሐመሩሃ ሀሌታ ሶሪ ሐመሩሃና ሀሌታ ይባላል። አይ የትኛው ነው ሀሌታ? የመጀመሪያው ነው ሶስተኛው ነው? የመጀመሪያው። እሺ ለዚህ መጨረሻ መልስ መጨረሻ መልስ ሀ ህዳግ። በወረቀት ላይ በጽሁፍ ዳርቻ የሚተው ባዶ ቦታ ምን ይባላል? በየቤታችሁ ለመለሳችሁ ጎበዞች፣ ላልመለሳችሁ ግን ወቁት። ሀ ህዳግ ይባላል። በትክክል ነው። ለራሴ ያለው። በጣም ጥሩ። እንግዲህ አሁን አምስተኛው ጥያቄ ላይ ደርሰናል። ያ አምስተኛው ጥያቄ የመጀመሪያው ዙር ማጠናቀቂያ እንዲሁም ደግሞ ለአንተ 1000 ብር ማግኘትን ማረጋገጫ ነው። በድጋሚ መልካም እድል። አምስተኛ ጥያቄ ደም መጣጭ የወባ ትንኝ ከደም አይነት በልዩ ፍቅር የምትወደው? ሀ ኦ ደም፣ ለ ኤቢ ደም፣ ሐመሩሃ ቢ ደም፣ መ ኤ ደም። የደምህን አይነት ታውቀዋለህ? ታውቀው። ስለዚህ ወባ ከመጣች ታውቀዋለህ ማለት ከዚህ በኋላ ምን ደም እንዳለ ትንኛዋ። 75 ሰከንዶች መቁጠር ጀምረዋል። ለተመልካች መስጠት ይችላል። ለተመልካች ባትሰጥ ምን ትለው ነበር? ሀሌታ ወደም ትለው ነበር። እሺ ተመልካች ድል መስጠት ይችላል። እሺ ጥያቄውን ልድገምልሽ። ደም መጣጭ የወባ ትንኝ ከደም አይነት በልዩ ፍቅር የምትወደው? ሀ ኦ፣
ለኤቢ አምሮሃ ቢ መ ኤደም ማን ነው ስምሽ? ኤሶም እሺ ኤርሶም ምንድን ነው መልሱ? ኦደም ነው። ኦደም ነው። ኦደም ወይስ ኦ የደም አይነት? ስለዚህ እሷ ኦደም ነው ብላለች ወይም ሀ። አንተ ከፈለክ መቀበል ካልፈለክ ደግሞ መቀየር ትችላለህ። ተቀበያለሁ። ማድረግ አይቻልም። ስለዚህ ኦ ነው። በየቤታችሁ ያላችሁ ተመልካቾችስ ምን ትላላችሁ? እስቲ በያላችሁበት ተነጋገሩ። እንግዲህ ደግሞ በመጀመሪያ የደም አይነቱን የሚያውቀው ሰው በጣም ጥቂት ሊሆን ይችላል። አደጋ ካልተከሰተና ሆስፒታል ካልገባን የደም አይነታችንን የምናውቁበት አጋጣሚ ጠባብ ነው። በዚህ አጋጣሚ ግን ምን ያህሉ ሰው ለወባ ተጋላጭ እንደሆነ እናውቃለን ማለት ነው። ተወያዩበት። ከአፍታ ቆይታ በኋላ መልሱን እነግራችኋለን።